ጳጉሜን ለምን እንጾማለን? ለምን እንጠመቃለን? ቅድስት ቤተ ክርስቲያናችን ለሀገራችን ኢትዮጵያ ካበረከተቻቸው ሀብቶች መካከል አንዱ የዘመን አቆጣጠር ነው። ጳጉሜን የሚለው ቃል ኤፓጉሜኔ ከሚለው የግሪክ ቃል የተገኘ ሲሆን ትርጓሜውም ጭማሪ ማለት ነው። ዓመቱን በ30 ቀን ስንቆጥረው የሚተርፉትን ቀናቶች 13ኛ ወር አድርገን ጨምረን ስለምንቆጥረው ጳጉሜን የሚል ስያሜ ተሰጥቶታል። በቅድስት ቤተ ክርስቲያናችን ትንሿ ወር ስትባል ምንም አይነት ወራዊ በዓላት አይታሰቡባትም። ሊቃውንተ ቤተ ክርስቲያን በፀሐይና በጨረቃ መካከል ያለውን ልዩነት የሚያስታርቁበት ወቅት ነው። ዓመቱ በፀሐይ 365 ቀን ከ15 ኬክሮስ ከ6 ካሊት ሲሆን በጨረቃ አቆጣጠር 354 ቀን ከ22 ኬክሮስ 1 ካሊት 36 ሳልሲት 52 ራቢት 48 አምሲት ሆነው እናገኛቸዋለን። ማለትም በፀሐይና በጨረቃ መካከል በቀን 1 ኬክሮስ ከ52 ካሊት ከ31 ሳልሲት ትርፍ ሆነው እናገኛቸዋለን ማለት ነው። በዚህም ምክንያት ጳጉሜ ለ3 ዓመት 5 ስትሆን በ4 ዓመት አንድ ጊዜ 6 ትሆናለች። በ600 ዓመት አንድ ጊዜ ደግሞ ጳጉሜ 7 ትሆናለች። ቅድስት ቤተ ክርስቲያናችን ከአዋጅ ከሰባቱ አጽዋማት ውጪ እነዚህን ጊዜያቶች በጾምና በጥምቀት እንድናሳልፍ ታስተምረናለች። ጾመ ናኦድ የሚል ስያሜም ተሰጥቶታል። ኢትዮጵያዊ ንጉሥ አጼ ናኦድ ክፉን ዘመን እንዳያይባት ወደ መልካሙ ዘመን እንዲሻገርባት ጾሟልና ይህንን አብነት አድርገን እንድንጾም ስታስተምረን በታላቁ ገዳም በዋልድባ እነዚህ ቀናቶች ይከፈላሉ። እነዚህን ጊዜያቶች በጥምቀት እንድናሳልፍ ቅድስት ቤተክርስቲያናችን ታስተምረናለች። የጨለማ ልጆች በእነዚህ ወቅት ከዲያብሎስ ጋር ቃል ኪዳን የሚያስሩበት ለክፉ ሐሳባቸው ግብር የሚፈጽሙበት ጊዜ ነውና የነሱ እኩይ ተግባር የነሱ ክፉ ዓላማ በእኛ ላይ ስልጣን፣ ጉልበት፣ ኃይልና አቅም እንዳይኖረው እነዚህን ጊዜያቶች በጾምና በጥምቀት እንድናሳልፍ ታስተምረናለች። ሐዋርያት በሰሯት በመካከላችን ባጸኗት በአንዲት ክብርት ቤተክርስቲያን እናምናለን።